ሰላም እንዴት ናችሁ? ይሄን ሙያ ከተማራችሁ እመኑኝ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ወዘተ የመሳሰሉት ላይ ገንዘብ መስራት በጣም ቀላል ነው። ይሄን ለመማር አሁን እጃችሁ ላይ ባለው ስልክ አሁኑኑ መጀመርና መማር ትችላላችሁ። በዚህ ቪዲዮ ከምንም ተነስተን እስከ መጨረሻው ውጤት ድረስ ካፕከት ላይ ያሉ መሰረታዊና ዋና ዋና የኤዲቲንግ ትራኮችን አብረን እንመለከታለን። ለዩቲዩብ፣ ለቲክቶክ እንዲሁም ለተለያዩ ዘፈኖች ከምንም በመጀመር ብቁ ኤዲተር ለመሆን ዝግጁ ከሆናችሁ ወደ ቪዲዮ አብረን እንግባ። የምትሰሩት ቪዲዮ ፕሮፌሽናል እንዲመስል ወይም እንዲሆን ከፈለጋችሁ ውድ ኮምፒውተር እንዲሁም ከባድ የሆነ ሶፍትዌር አያስፈልግም። የሚያስፈልገው ካፕከት አፕ እና እንዲሁም ደግሞ እጃችሁ ላይ ያለው ሞባይል በቂ ነው። ዛሬ ካፕከትን በመጠቀም በቀላሉ ቪዲዮዎቻችሁን እንዴት ኤዲት ማድረግ እንደምትችሉ ከትሪሚንግ ጀምሮ እስከ ተለያዩ ኢፌክቶችና ትራንዚሽኖች ሁሉንም ደረጃ በደረጃ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ ማድረግ እንዳይረሳ። በቅድሚያ ወደ ፕሌይ ስቶር ትሄዱና ካፕከት ብላችሁ ሰርች ታደርጋላችሁ። ኢንስቶል ካደረጋችሁ በኋላ ኦፕን ብላችሁ እንደ ማንኛውም አፕ በጉግል ትመዘገባላችሁ። በመጨረሻም ኦፕን ስትሉት ልክ እንደዚህ አይነት ፊውቸር ያመጣል። እዚህ ጋር እንደምታዩት ኒው ቪዲዮ ይላል። ኤዲት ፎቶ፣ አውቶ ከት፣ ሪተች እና የተለያዩ ኤዲት የምታደርጉባቸው መንገዶች አሉ። ዛሬ የምናየው ቪዲዮ ኤዲት ለማድረግ ስለሆነ የመደመር ምልክቷን በመንካት ኒው ቪዲዮ የሚለውን አንዴ ክሊክ ታደርጋላችሁ። ኤዲት ለማድረግ የተዘጋጀውን ቪዲዮ ወይም ደግሞ የሰራችሁትን ቪዲዮ ሰሌክት ታደርጋላችሁ። እኔ ለማሳየት እዚህ አንዱን ክሊክ አደርጋለሁ። ልክ እንደዚህ አድ እንዳደረጋችሁት እንደዚህ ነው የሚመጣላችሁ ማለት ነው። ሶ እዚህ ጋር በቅደም ተከተል ማስተካከል ያለብን ነገር አለ። የመጀመሪያው ምንም ነገር ከመነካካታችሁ በፊት አስፔክት ሬሾ ወይም ደግሞ ሳይዙን ለዩቲዩብ፣ ለቲክቶክ ወይስ ደግሞ ለፌስቡክ ሪል ለየትኛውን የምንጠቀመው የሚለውን ነገር እዚህ ጋር እንደምታዩት እንመርጣለን። ከስር እንደምታዩት የተለያዩ አይከኖች አሉ። ሶ እዛ ጋር ወደዚህ አንሸራትትና እንደምታዩት አስፔክት ሬሾ የሚለውን አንዴ ነካ አድርገው ከዛም እዚህ ጋር 16 በ9 የሚል አለ ለዩቲዩብ፣ እንዲሁም 9 በ16 1 በ1 ይሆናል። ሌሎችም አሉ ማለት ነው። ስለዚህ አሁን እኔ የምፈልገው የዩቲዩብ ቪዲዮ ኤዲት እያደረኩ ለማሳየት ስለሆነ 16 በ9 የሚለውን አንዴ ክሊክ አደርጋለሁ ማለት ነው። በመቀጠል አሁን ከመቆራረጥ ከመነካካታችን በፊት ከዚህ ቀጥሎ ቅደም ተከተሉ መጠበቅ ስላለበት ለዩቲዩብ የሰራችሁት ቪዲዮ ለምሳሌ እኔ ፌስለስ ነው የሰራሁት፣ ነገር ግን እናንተ ካሜራ ፊት ቁጭ ብላችሁ ከሆነ የሰራችሁት ከዚህ በመቀጠል ምንድነው መቅደም ያለበት? ከለር ማስተካከል ከመቆራረጡ በፊት። ምክንያቱም ከቆራረጣችሁት በኋላ እያንዳንዱ ለብቻው ነው የሚሆነው። ነገር ግን አሁን ወጥ ስለሆነ የመጀመሪያው ከለር እናስተካክላለን ማለት ነው። ከለር ለማስተካከል ታዩት አጀስት ምትላለች እዚህ ጋር፣ ከዛ ግራፍስ ምትላለች በሷን አንዴ ተነኩና ሰማያዊ፣ አረንጓዴ፣ ቀይና ነጭ ዋና ዋና ከለሮች አሉ። ሰው እንደዚህ ልጥጥ በማድረግ የምትፈልጉት ከለር ላይና ተስማሚ ነው ያላችሁት ከለር ላይ ማቆም ትችላላችሁ ማለት ነው። ደባሪ አይነት ምናምን ከሆነ ደግሞ ሪሴት የሚለውን በመንካት ወደ መደበኛው ወደ ኖርማሉ መመለስ ትችላላችሁ። ከዛም እንደ አዲስ ሌሎችን ከለሮች መጠቀም ትችላላችሁ ማለት ነው። ከዚህ በመቀጠል አድ አውዲዮ የሚለውን ክሊክ በማድረግ እኔ ፌስለስ ስለሆነ እየሰራሁ ያለሁት ለብቻው ቮይስ ሪከርድ ያደረግኩትን አውዲዮ ወደዚህ አምጥቼ እጭናለሁ ማለት ነው። እናንተ ካሜራ ፊት ቁጭ ብላችሁ ከሆነ የሰራችሁት ይሄ አያስፈልጋችሁም። ነገር ግን እንደኔ ፌስለስ ከሆነ የምትሰሩት ግዴታ ያስፈልጋል። እዚህ ጋር ስንጭነው እኩል እንደዚህ ይጀምራል። ከመቆራረጥ ከመነካካታችን በፊት የመጀመሪያው አውዲዮ ላይ የሚቀድመው ድምፅ ማስተካከል ነው። በቂ ማድረግ፣ አንሶ ከሆነ መጨመር፣ ለአድማጭ እንዲመች ማድረግ ማለት ነው። አሁን ዋና ዋናዎችን ቅደም ተከተል አስጠብቀናል ማለት ነው። የቪዲዮ ድምፅ አስተካክለናል፣ አውዲዮ መጠኑን አስተካክለናል። ስለዚህ አሁን የሚቀረን ቪዲዮውንና አውዲዮን አላስፈላጊ የሆኑ ቦታዎችን የማያስፈልጉ ቃላቶችን ለምሳሌ የሚልበት ቦታ ላይ ድምፅ አልባ የሆነ ጸጥ ብሎ ያለፈበት ሪከርድ ይኖራል። እሱን አውዲዮ ላይ እንዴት እንደምትቆርጡ እናያለን። እዚህ ጋር ሸርተት አደርግና ይሄ ክፍተት ቦታ እንደምታዩ እዚች ጋር ነካ አደርጋለሁ። ከዛም የመቀስ ምልክቷን ከነካው በኋላ ስፕሊት የምትለው ጋር ክሊክ አደርጋለሁ ማለት ነው። ወደዚህ ሸርተት አደርግና በዚህኛው በኩልም ስፕሊት ብዬና መሀል ላይ ነካ በማድረግ በቀኝ በኩል ድሌት የሚለውን ስነካ ቀጥታ ያስወግድልኛል ማለት ነው። ሶ ከዚህ በመቀጠል አሁን ይሄን ሸርተት አደርግና ከኖርማሊ ድምፁ ጋር እገጣጥመዋለሁ ማለት ነው። እናንተ እያዳመጣችሁ የማያስፈልገው ድምፅ ላይ ታስወግዱታላችሁ ማለት ነው። አውዲዮም በዚህ መልኩ እንጨርሳለን። አሁን የሚቀረን ቪዲዮ ነው። እኔ ማሳየት የፈለግኩት ነገር ከድምፁ ጋር አብሮ እኩል መሄድ ስላለበት ድምፁን እያዳመጥኩ ቪዲዮውን ደግሞ አላስፈላጊ የሆነውን ቦታ በማስወገድና በመገጣጠም እንደምታዩት እዚህ ጋር ለምሳሌ ሸርተት አድርጌ ይሄን መቁረጥ ብፈልግ ስፕሊት የሚለውን ነካለው። ከዛ ድሌት የሚለውን ይሄው ክሊክ አደረግኩ ማለት ነው። ድሌት ስለው ያስወግድልኝና በራሱ አውቶማቲክ እንደ አውዲዮ ማንሸራተት አይጠበቅባችሁም። ራሱ ነው የሚገጥመው ማለት ነው። እናንተ ማስወገድ ብቻ ነው እዚህ ጋር የምትሰሩ።
በዚህ መንገድ ቪዲዮ ላይ ምስል መገለጽ ከተፈለገው ጋርና የድምፁ መግለጽ ከሚፈልገው ጋር እኩል ሆኖ እንዲሄድ ታደርጉታላችሁ። ከዚህ በመቀጠል ከስር ላይ እንደምታዩት ቴክስት የሚል አለ። ይሄ የሚያገለግለው ደግሞ ስክሪን ላይ የሆነ ነገር መጻፍ ስትፈልጉ ወደ ጎን በኩል በማድረግ ቴክስት የሚለውን ነካችሁ። ከዛ እዚህ ጋር እንደምታዩት ስታይልስ የምትላለች እሷን በመንካት የተለያዩ ከለሮች አሉ። ዘን እኔ እዚህ ጋር ያለውን ከለር መርጫ አለው። በማስፋትና በማሳነስ እንዲቀመጥ በምትፈልጉት ሳይዝ በማድረግ ቦታ መርጣችሁ ሸርት ታደርጋችሁ ማስቀመጥ የምትፈልጉት ቦታ ላይ እናንተ እዚህ ጋር መጻፍ የምትፈልጉትን ነገር እንደዚህ ትጽፋላችሁ ማለት ነው። በመቀጠል ስቲከር የምትለዋን በመንካት ከዛም እንደምታዩት የተለያዩ ቀስቶች አሉ። የሆነ ነገር በቀስት ጠቁማችሁ ለማሳየት ስትፈልጉ ወይም ደግሞ እንዳይታይ የምትፈልጉትን ነገር እንደዚህ አይነት ብለር የሆነ ስቲከር በመለፈት እንዳይታይ ለማድረግ እዚህ ጋር የያዛችሁ ማስፋትም ማሳነስም ትችላላችሁ። መሀል ላይ ለምሳሌ ሌላ ቪዲዮ ማስገባት የምንፈልግ የተቆራረጡ ቪዲዮዎችን ለማስገባት ብንሞክር ደግሞ ከምታስገቡት ላይ ስፕሊት ታደርጉና በቀኝ በኩል እንደምታዩት የመደመር ምልክት አለች። እዚህ ጋር ቀስት አድርጌ የማሳያችሁ እሷን ትነኩና ቀጥታ ወደ ጋለሪ ውስጥ ያስገባችኋል። እንዲገባ የምትፈልጉትን የተቆራረጠ ቪዲዮ ሊሆን ይችላል፣ ረዥም ቪዲዮም ሊሆን ይችላል። ሰሌክት ታደርጋላችሁ ማለት ነው። ዘን እዛ ስፕሊት ካደረጋችሁት ቀጥሎ ያ ቪዲዮ ይቀመጣል ማለት ነው። ከዚህ በመቀጠል ቪዲዮ አንዴ ነካ ስታደርጉ ከስር ፊልተር የሚል ነገር ይመጣላችኋል። አጀስት ማድረግ ስትፈልጉ ላይክ እንደቀድሙ እንዳሳየዋችሁ እዚህ ጋር ነክታችሁ ነው። አሁን ደግሞ ፊልተር የሚለውን ትነካላችሁ። የተለያዩ አይነት ከለሮችን ያመጣላችኋል። ከእናንተ ቪዲዮ ጋር ተስማሚ የሆነውንና የእናንተን ቪዲዮ አሪፍ ሊያደርግ የሚችለውን አይነት ከለር ትመርጡለታላችሁ ማለት ነው። እዚህ ጋር ደግሞ አውዲዮ ላይ ለመጨመር ስንፈልግ መጀመሪያ ማስገባት የምንፈልገው ቦታ ላይ አውዲዮን ክፍት እናደርጋለን። መሀል ላይ ስፕሊት አድርገን ቆርጠን ሙሉ ለሙሉ እናወጣዋለን። ወይ ደግሞ መሀል ላይ ስፕሊት እናደርግና ወደ ቀኝ በኩል ያለውን ወደ ቀኝ በማንሸራተት ክፍተት እንዲኖረው እናደርጋለን። ከዛም ሳውንድ የሚለውን በመንካት እንደዚህ ይመጣላችኋል። እዚህ ጋር ለምሳሌ ሌላ ሳውንድ ኢፌክት ከሆነ የምታስገቡት የእናንተ ያልሆነ ደወል የሚያሰሙ ወይም የተለያዩ እየጻፋችሁ እንደሆን የሚያስመስል እና የተለያዩ ኢፌክቶችን ማስገባት ከፈለጋችሁ ካለው ላይ አድርጋችሁ ወደ ላይ ስክሮል በማድረግና እየነካችሁ በማዳመጥ ለቪዲዮአችሁ ተስማሚ የሆነውን ሰሌክት ታደርጋላችሁ። እናንተ ጋለሪ ላይ የተቀመጠ ነገር ካለ ደግሞ የፋይል ምልክቱን በመንካት ከዛም ዲቫይስ የሚለውን በመንካት እዚህ ጋር ለምሳሌ እኔ ሪከርድ ያደረግኳቸው ብዙዎች አሉ። እዚህ ጋር አንዱን ነክቼ ላሳያችሁ ነው። ፕላስ ምልክቱን ስትነኩ ወደዛኛው በኩል ይጨመራል ማለት ነው። እንደዚህ ጫን ብሎ በመያዝ እያስጠጋችሁ ትቀጣጥሉታላችሁ ማለት ነው። በመቀጠል ካፕከት ላይ እንዳላችሁ ሪከርድ ለማድረግ በመጀመሪያ ሪከርድ የምታደርጉበትን ቦታ እንደዚህ በመቁረጥ ወይም ደግሞ ጫን ብሎ ይዞ በማንሸራተት ክፍተት ቦታ እንዲኖሩ ታደርጋላችሁ። ከታች እንደምታዩት ሪከርድ የምትላለች እሷን አንዴ ነካ በማድረግ ከዛም በድጋሚ እንደዚህ ትነካላችሁ። 3 2 1 ብሎ ይጀምራል ማለት ነው። ከዛ እዚህ ጋር ማስገባት የምትፈልጉትን የሪከርድ ወይም የቃላት አይነት ሪከርድ ታደርጋላችሁ። ከዛም ኦቨር ላይ መጠቀም ስትፈልጉ ደግሞ እዚህ ጋር እንደምታዩት ያከበብኩት የቪዲዮ ምስሉን አንዴ ነካ ታደርጉና ከታች ኦቨር ላይ ይላል ክሊክ ታደርጋላችሁ። ዘን በድጋሚ የፕላስ ምልክቷን ጫን ትላላችሁ። ከዛም ኦቨር ላይ ማድረግ የምትፈልጉትን ቪዲዮ ሊሆን ይችላል፣ ፎቶም ሊሆን ይችላል። ወደ ጋለሪ ውስጥ ገብታችሁ ያዘጋጃችሁትን እንዲሆን የምትፈልጉትን ሰሌክት ታደርጋላችሁ ማለት ነው። እኔ ለእናንተ ለማሳየት ይህንን ለማስቀመጥ የፈለግኩት ልክ እንደዚህ ታደርጉና ታስቀምጣላችሁ። ሳይዙን በምትፈልጉት መጠን ታደርጋላችሁ። እንዲሁም ደግሞ 2 ደቂቃ ወይስ የ1 ደቂቃ ርዝመት እንዲኖረው ወይስ ከዛ በታች የሚለው እዚህ ጋር የያዛችሁ ጉትት በማድረግ እንደዚህ በማመጣጠን ማስገባት ትችላላችሁ ማለት ነው። ከዛም የቪዲዮ ፍሬም ለማስተካከልና ቪዲዮአችሁን ዙም ለማድረግ ወይም ለማሳነስ ወይም ደግሞ እዛው ቪዲዮ ላይ ለምሳሌ እኔ ስክሪን ሪከርድ ያደረኩት ላይ እንዳይታይ የምፈልገው በታች በኩል ወይም በላይ በኩል ማልፈልገው ፓርት ካለ ለመቁረጥና እንዲታይ የምፈልገውን ደግሞ ዙም ለማድረግ እዚች ጋር የምታዩት ክሮፕ ምትላለች። ክሮፕ ምትለውን አንዴ ነካ ታደርጋላችሁ። ከዛም እንደዚህ ሲመጣ ይችን ይዛችሁ እንደዚህ ወደ ላይና ወደ ታች በማንሸራተት ልክ እንደዚህ ማትፈልጉትን ፓርት ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ክሮፕ ታደርጋላችሁ። ልክ እንደዚህ ሲያስቀምጥ እናንተ በደንብ እንዲታይ የምትፈልጉትን ደግሞ በጣታችሁ እንደዚህ ሸርተት ታደርጋችሁ ላይክ ካሜራ ስትቀርጹ ዙም እንደምታደርጉት በሁለት ጣታችሁ እንደዚህ ዙም ታደርጉታላችሁ ማለት ነው። ከዚህ በመቀጠል ድምጻችን ከተለመደው ፍጥነት በላይ እንዲፈጥን ወይም ደግሞ እንዲዘገይ ለማድረግ አውዲዮ እዚህ ጋር የምታዩት የምንቆራርጠው ክፍል ላይ ነካ እናደርጋለን። አንዴ ወደ ጎን ሸርተት በማድረግ ከስር እንደምታዩት ስፒድ የምትላለች እሷን አንዴ ትነካላችሁ። ኖርማሊው እዚህ ጋር 1.0 ሲሆን ዝቅተኛው ወደ ኋላ ስለው የተደረገው ድምጽ ደግሞ 0.1 ነው የሚሆነው ማለት ነው። ስለዚህ ወደፊት በማድረግ 2 5 10 እና ከዛ በላይ በማድረግ ፍጥነቱን ወይም ስሎው እንዲሆን በማድረግ በዝግታ እንዲናገር ማድረግ ትችላላችሁ ማለት ነው። የቪዲዮውን ፓርትም ነካ በማድረግ አንዴ ቪዲዮውን ማፍጠን ከፈለግን በደንብ እየፈጠነ እንዲሄድ የምንፈልግበት ፓርት ላይ ወይም ደግሞ ሙሉውን ከሆነ ሙሉውን ነካ ታደርጉና ልክ እንደዚህ ማድረግ ትችላላችሁ ማለት ነው።
አሁን አንድ ነገር ብቻ ይቀረናል ማለት ነው። እሱ ምንድነው? ድምፅ አስተካክለናል፣ የተለያዩ ኢፌክቶችን ጨምረናል፣ በውስጥ የሚጨመሩ የሚቀነሱ ነገሮችን ቀንሰናል። ከዚህ በኋላ የሚቀረን ከላይ ያከበቡትን ኤክስፖርት የሚለውን አንዴ ነካ በማድረግ ከዜሮ ጀምሮ እስከ 100% እስከሚቆጥር በመጠበቅ ወደ ጋላሪያችን ሴቭ እናደርጋለን ማለት ነው። ከዛም የዩቲዩብ ቪዲዮ ነበር ኤዲት ያደረግነው ከወረደ በኋላ ዩቲዩብ ላይ እንጭናለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ከዚህ የሚቀሩ ነገሮችን በፓርት 2 እንዲሰራ የምትፈልጉ ፓርት 2 ብላችሁ ጻፉ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።